አሁኑኑ ነይ ግቢ። አረቢያን ስቻው በለኝ። በቃ ልሂድ። ዛሬ ሰውም አያረገኝ። አሁን ከዚህ ለትዳሩ ቢቀርስ? ይሄን አባገነነቱ እንዲያቆም ደጋግሜ ነግሬዋለሁ። ምን አለሽ በለኝ። በእጁ ነው የምትጠፋ። ከሰፈር ሰው ጋር አትቀላቀይ አላልኩሽም ነበር? ታዲያ ንቀት ነው ወይስ አያየኝም አይደርስብኝም ብለሽ ነው? መኩሪያዬ ጉርብትና የፈጠርኩ መስሎኝ ነው። ይቅርታ አጥፍቻለሁ። አይለመደኝም። በያው ነውረች ምሳል አቅርብል። የለም አለበ። እሺ ከዚህ በኋላ ከአንድ ሰው ጋር ብትገናኝ ስቲጥ አድርጌ ነው የምገልጽ። እሺ ተምኛለሽ። ህይወትሽን የምትፈልጊው ከሆነ ከዚህ ቤት እግርሽ እንዳይወጣ። ቆይ ግን አንተ እስከ መቼ ነው ሚስትን እየደበደብክ የምትቀጥለው? ከእጄ እንዳትወጣ እንጂ የመደብደብ ሱስ ኖሮብኝ አይደል። ተመስገን በህይወት አለሽ። እኔማ ፈርቼልሽ ነበር። መታሽ እንዴ? ምንም አላለኝም እኮ ከሰው ጋር ስቀላቀል ደስ ስለማይለው ብቻ ነው። ነይ እስኪ ቀፊኝ። እኔማ እንደመቆጣቱ ፈርቼልሽ ነበር። ምን ሆነሻል? ምንም አልሆንኩም። የተኛውበት ነው መሰል። ጠዋት ስነሳ ትንሽ አመመኝ። ነው የማደርገውን እኔ ነኝ የማውቀው። በጣም ነው ማፈቅራት። ለዛም ሴትም ወንድም ሳያት ንቀሙኝ ይመስለኛል። ታዲያ ፍቅርን በፍቅር እንጂ ማን ነው በጥላቻ ሲያስቀጥል ያየው? እኔ እንጃ ጓድ። እስኪ ቤት ልሂድ። ብቻዋን ናት። ያውና ሰውዬው የሴት ልጅ ጥቅም እስኪገባው ድረስ በደንብ አድርጋችሁ ደብድቡልኝ። የማይሆን ሰው ጋር የተላካችሁ ቤተሰብ ካላችሁ ቢያንስ ለነሱ ትልቆዩላችሁ። ወንድ ልጅ ከፊት እንጂ ከኋላ አይመጣም። ሸምፍለውላ ሴቱን ልክ ያዋርዱኝ። መጣክ እንዴ? እኔ እምልሽ ትናንትና የተፈጠረውን ነገር ለአባትሽ ነግረሽዋል? ኧረ አልነገርኩትም። ቤት በኩል አግኝቼው። ታዲያ ማን ነው በሁለት ጎረምሶች ላይ ያስደበደበኝ የነበረው? እንዴ ተጎዳህ እንዴ? አላወቁም እንጂ እኔ መኩር አይደለም ለሁለት ወጠጤ ለሽም አይደለም። አውቃለሁ። ይሄ ወንድነት አይደል ገዝቶ ያስቀመጠኝ። ስለምን መቀመጥ ነው የምትወር? ለማንኛውም ከኔ ትእዛዝ ትወጪና ምን እንደማድረግ አንቺ ታውቂያለሽ።
ሁሌ ማዘን ምን አለበት እንደ ሚስት እንኳን የኔ ቆንጆ መልካም ቀን ብለህ ስመኸኝ ብትሄድ ወንድነት ያለ ፍቅር ምን ይሰራል? ዳድር ፊቷ አይፈታ ፍቅር አያውቅ ምን አይነት ተፈጥሮ ነው? ትናንት ካንተ ከተለያዩ በኋላ 2 ጎረምሶች ተከትሎኝ ነው። ታዲያ ጥቃት ታደረሱብህ እንዴ? እንዲህ እንኳን አሉ ሁለቱንም መትቻቸዋለሁ። ነገር ግን የፍርቱና አባት መስሎኝ ምን እና ፍርቱናን መታት? አልመቷት ዛትኩባት። ነገር ግን ጓድ ፍቅሬን በቁጣ እየገለጽኩላት የማጣት እየመሰለኝ። አታስብ፣ ሁሉም ነገር ይስተካከላል። ፈጣሪ ያውቃል። በል ዛሬ ምሳኛ ጋር ስለሆንክ እንሂድ። አይዞሽ እሺ፣ ሁሉም ነገር ይስተካከላል። ስለማታውቂው ነው እንጂ ያፈቅረኛል እኮ። ፍርቱና አንተ ሰውዬ ጫፏ እንዳትነካት። ትከበር ነው ተከበር። አንተ ሰውዬ ምን መሆነ ነው? ንዴትህን በልክ አድርገው እንጂ። ሰማኛለህ? ማንም ወንድ ነክቶኝ ያውቃል። ለራሴ ራስ ያውቃል። አንተ ማን አባ ስለሆንክ ነው እኔን ለመንካት የደፈረው? ቆይ አንተ የትኛው ዘመን ላይ ነው ያለው? ሰምኛለሽ? አንቺንም ማነቅ ካለብኝ አንቅሻለሁ፣ መግደልም ካለብኝ እንደዚህ። ሰማይ ጓድ፣ ይሄ እኔ ባህሪ ነው። አንተም ቢሆን አምነህ መቀበል አለብህ። ምን አይነት እብድ ጓደኛ ነው ያለ? እኔ እንጃ፣ ለእኔም አዲስ ነው ሆነብኝ። እንደዚህ ሲሆን አይቼው አላውቅም። እንዴት ነው የሰናናቅ? ማን ነው በዚህ ልክ ድፍረቱን የሰጠሽ? ቆይ እኔ ባንቺ ምክንያት የሰፈር ሰው ሁሉ ሊጠላኝ ነው እንዴ የምፈልጊው? አሁን ሲጠርግ ከምገልሽ በወደ ይሻለኛል። ከዚህ በኋላ ግን ዝቅ አልበር ሲጠርግ ነው የምገልሽ። ዛሬ ግን እዚህ ቦታ ላይ በደረሰባት አደጋ ሙሉ ለሙሉ ትውስቷን አጣለች። ይህ አጋጣሚ እሷን እኔ ማድረጊያ ብቸኛውና የመጨረሻው ድሌ ነው። አንተ ማነህ? እኔ እዚህ ፓርክ ውስጥ ምን እሰራለሁ? ምንም እያስታወስኩ አይደለም። ማሂ፣ እኔ ቢኒ ነኝ፣ ፍቅረኛሽ። ሁሌ እዚህ ፓርክ ውስጥ ነበር የምንገናኘው። አደጋው ሁሉንም ነገር እንድትረሻ አድርጎሻል፣ ግን እኔ ሁሌም ካንቺ ጋር ነኝ። ፍቅረኛዬ ነህ እውነት? ወይኔ ጉዴ! ከሌላ ወንድ ጋር የተነሳችው ፎቶ ወደቀ። የማስታወስ ችሎታዋ እንዳይመለስ ብቻ። ይሄን ታዩ፣ የድሮ ቆሻሻ ወረቀት ነው። ይልቁኑ የመድኃኒት ሰዓትሽ ደርሷል። ውሃ ላምጣልሽ? በጣም ነው የምትንከባከበኝ ቢኒ።
ካንተ የተሻለ ፍቅረኛ መቼም ሊኖረኝ አይችልም። ፍቅሯ ልቤን ቢያቀልጠውም ውሸቴ ግን ጉሮሮዬ ላይ አንቆኛል። እውነቱን ልደርስበት ጥቂት ነው የቀራት። ካወቀች ግን ትጣላኛለች። አንተ ቢኒ በቃ እንሂዳ። ለማሂ ያለኝ የእብደት ፍቅር ዛሬ መርሳት አደጋ ደርሶባታል። ፍቅረኛዬ ነሽ ብዬ ለዋሻት ወስኛለሁ። ማሂ እባክሽ ስሚኝ፣ የዋሾሽ በጣም ስለምወድሽ ብቻ ነው። መውደድ ቢኒ በፍቅር ስም አትማል። እውነተኛ ፍቅር በውሸት መሰረት ላይ አይገነባም። አንተ የተንከባከብከው እኔን ሳይሆን የፈጠርከውን ውሸት ነው። እኔ ግን ከልቤ ወድጄህ ነበር። አንተ ግን መጀመሪያውን በክህደት ጀመርከው። ማሂ ቆይ፣ ፍቅር የቱንም ያህል ጥልቅና እብድ ቢሆን በውሸትና በክህደት አጥር ካጠሩት መፍረሱ አይቀርም።